ባለስልጣናት በተለያየ ደረጃ ያሉ በተለያየ እርከን ያሉ ኮራፕት እንዲሆኑ ይፈልጋል ጉቦ እንዲበሩ ይፈልጋል ህብረተሰቡን እንዲዘርፉ እንዲሰርቁ ይፈልጋል ለኔ ታማኝ ሆነው ለስርዓቱ ታማኝ ሆነው ሊያገለግሉ የሚችሉት እንደዚህ አይነት ጥቅም ሲያገኙ ነው ብሎ ያምናል ጨካኝ ሲሆኑ ነው እነሱ ብሎ ያምናል ይሄን መብት ነው አሁን የሰጣቸው ያለው በአደባባይ በይፋ እንዳይሳቀቁ ሳይሳቀቁ እንዲፈጽሙት አትሳቀቁ ይሄን በማድረጋችሁ የሚደርስባችሁ ምንም ነገር የለም ይሄን በተለያየ መድረክ ቅድም አቶ ማን ነው ሰሞኑን አቶ ታየ እንዳለው ተናግሮታል ግን አንዳንዱ ነገ የህግ ተጠያቂ ይሆናል እንደዚህ አይነት እርምጃ የሱን ቃልም ሰምቼ በወስድ ነገ በህግ ተጠያቂ ሊሆን ይችላል እርምጃ ሊወሰድብኝ ይችላል ብሎ የሚሰጋ ሰው አለ አስተዳደር ውስጥ በመስጋቱ እሱ የማይፈልገው ነገር ሊያደርግ ይችላል አሁን ቁርጥ ምንም ችግር የለብህም መግረፍ ትችላለህ እስካልገደልክ ድረስ የፈለከው ማድረግ ትችላለህ ይሄን ኦቅ የሚል አዋጅ ነው የወጣው በአንድ በኩል መልእክቱ ለህዝቡ ነው በጭካኔ ነው የምገዛው በኃይል ነው የምገዛው በዲሞክራሲ አይደለም በሰላም አይደለም ይሄን ቁርጡን ወቁት